ሰላም ጋይስ ዛሬ እንግዲህ አዶናይ ቆሎ የምትሸጠው ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታች ነው ያለችው። እኔን ለማግኘት መጣ አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያረጋታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። let's go ጀምሩ። በቃ ጥሯት ጋይስ ሰርፕራይዝ አረጋት ነው። አሁን እየመጣች እየጠራዋት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ 100 ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን ከዛ ስለ ሱቁ እናወራና ከዛ ተቻች ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽው? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላን ደላላው የጠራኝ በሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላላው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም ጭራሹን እኔም አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን የምሄድበት ሰው አጣሁ። ራበኝ፣ ቸገረኝ። ከዛ በ3ኛው ቀን ቀበና ራሴን አገኘሁት። ቀበና ተቀምጬ እግዚአብሔር ሆይ ይህን ህይወቴን ካልቀየርከው እኔ ወደ እናቴ ቤት አልሄድም፣ ወደ አገር ቤትም አልሄድም ብዬ ነገርኩተኝ። መሸ። እዛው ትምህርት እየተማርን ምናምን መሸ። እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለን ቢያንስ 1 ቀን ትደራል። ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ብዬ ጸለይኩ። ከጸለይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ሳይት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆን ካውቃለሁ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሁን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ እና ሸሸችኝ። 3 ቀን ራበኝ እንጂ አፈር ቢ የምትለኝ እናቴ እንኳን ናፈቀችኝ። ራበኝ፣ ጠማኝ። ግን ያ ምክር ስሰማ ብድግ አልኩ። ግን የምሄድበት የለኝም። ተራመድኩኝ። ልክ 6 ኪሎ ደረስኩ። ራሴን ሳላውቀው ሰፈሩንም ሳላውቀው ልክ መዝናኛ አሁን ላይ ተነስተዋል። 6 ኪሎ ሁለተኛ ቀበሌ ያለ ታችኛ እዛ ላይ ስደርስ ረሃቡ ችግሩ እና ሰው መከዳቴ እዛ ሀገር ቤት ብዙ ሰው ለምኛቸው እምቢ ማለቴ አቃተኝ። ደከመኝና ወደኩ። ሰከ አነሱኝ። ለካ ሰው ልጅ ካልወደቀ የሚያነሰው የለም። እንደ ውሻ ነው የሚጣለው። ከዛ
ለዛ ሆኖ ተነስቼ ተራመድኩኝ፣ ወደኩኝ። ራቡም አዛለኝ ምናምን አነስተው ምሪንዳ ምናምን ጋበዙኝ፣ አባቢ ምናምን ሰጡኝ፣ ምግብ ጋበዙኝ። ምን ሆነሽ ነው አሉ። አሁንም ድረስ አሉ፣ ሽማግሌ ናቸው፣ እግዚአብሔር ይስጥልኝ። እና እናቴ ቆሎ ትሸጣለች። ቆሎ ሲቆላ እኔ ማውቃለሁ። ሀገር ቤት ተከራይቼም ቆሎ ሲሸጥ ነበረ እና ቆሎ ሲሸጥ ማውቀው ሌላ ስራ አልችልም አልኩኝ። ከዛ ሰው ቤት ማስገባት አልቻሉም። አንዱ ምጣድ ገዛልሻለሁ ሲለኝ አንዱ ማንደጃ ገዛል፣ አንዱ ደግሞ የመዘብዘፊያ ሽምብራ አተር መዘብዘፊያ ገዙልኝ። ማስታወስ አልፈልግም ያን ህይወት በቃኝ። ልጇን አሳድግላታለሁ። እንጨት ካልመጣ ምግብ ማልበላለች። ልጇን አሳድግላታለሁ። እኔ ልጇን ባትፈተኝ ኖሮ እዚህ ትሆኚ ነበር። እዚህ ትሆኚ ነበር ባትፈተኝ ኖሮ። እድሜ ይኖርኩት ችግር የለም። ምክንያት እኮ ነው ወጣትነቴ ሳላውቅ ኖርኩት።